ጋይስ እኔ ሀበሻ መሆኔን የምወድበት ብቸኛው ምክንያት ማለት ነው ኮሜንት ለማንበብ። ስንት ወስፋታም ሰው አለ። የምር እንዴት ኮሜንት ተመራምረው እንደሚጽፉ ፈጣሪ ሆይ። ለማንኛውም አንድ ቪዲዮ ይዤላችኋለሁ። እስቲ ላሳያችሁና ከዛ ኮሜንት እናነባለን። የትም እንዳትሄዱ። እንደ ሐሳብ ቢፎር እና አፍተሩን ብታሳይን። ለካ ለዚህ ነው የሚጠቁረው። ዝቅ ብዬ ላይ አንገቴን ቀጨውት። ማጨሻውን አርጎኝ አይኑን ባየሁት። እኔ እያለው ጭሱ ቀመሰው። አንድ ስትሮበሪ ዊዝ አብረን እንቀምሰዋለን። እስከ መጨረሻው ተከታተል። አብረን እንቀምሰዋለን። ሶ ሌትስ ጎ። ገባችኋል? እሷን እንከፍታታለን። ከዛ እንደለመድነው ጣዕሙ ግን ከቀን ቀን ነው እየጨመረ የሚሄደው። ማርያምን ቀን ኧረ እባክህ እንደዛ ትልሳለህ። አቃ ትልሻለሽ። ዋው እንትኑ ይቆረጥ የምትሉ አለው የትራንስፖርት ቻሉኝ ገድየው ልምጣ። ይሄን ምኞትህን አይቶ ፈጣሪ ፔሬድ ይጨምርልህ። ማንንም እንዳሰማ በተለይ ወንድ ነክ ሚሉክ ወላሂ ላዚም ይዋርጌ። ማን ነው ስክሮል ያደረገብኝ? እኔ ራሱ እንደዛ ነው የተሰማኝ። ምር ቆራለው ሴት ሄደ። ገንዘብ ምስክሬ ነው። ቆንጆ ነኝ አጥቼ ነው እንጂ አጥቼሽ ከሚያመኝ ከሚነሳኝ ጤና ምን ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ምን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደህና እንዳላጣሽ ደቻለሁ ካንቺ አይበልጥም ይሁን ክብሬ ካንቺ አይበልጥም ክብሬ። ምን ነው በአንድ ፖፖ ካላራን አላችሁ? እዚሁ ጨረሳችሁ እኮ አልጋ ላይ ምን ልታደርጉ? ተመሳሳይ ጾታ ይቻላል እንዴ? አሁን በፋንታና ፒዛስ ገብተ በጌሾ ወቀጥ ጥሩ ጊዜ ነበር አብረን ያሳለፍነው። ስለ ሁሉም ነገር አመሰግናለሁ። አይኔ ላይ ነው ያደረግነው ሁሉ አይኔ ላይ። ጥሩ ጊዜ ነበር አብረን ያሳለፍነው። ኤክስ ሁኔታው ለኔ ተመቼ ሬት ደግነቱ ውስጥ አለመሰበሩ ይበልጥ ከዚህ በኋላ ጥሩ ጊዜ ታሳልፋላችሁ። ቀሳቲም ነበር የሚነጥር አልጋ ሰርታለች። አልጋውን የሰራችው የወንዶችን አላስፈላጊ ድካም ለመቀነስና የወገብ ጤንነትን ለመጠበቅ እንደሆነ ተገልጿል። አልጋው ሪሞት ያለው ሲሆን ከመንጠሩ በተጨማሪ ፍጥነት መጨመርና መቀነስ፣ ፖዚሽን መቀየርና ሌሎችም ብዙ ጠቀሜታ እንዳለው ተገልጿል። ይህ አልጋ እኛ ሀገር ቢገባ የብዙዎችን ሕይወት ይታደጋል። አልጋ መቸገረን እንጂ ቤቲ ምን አለች? ታድለን። ለእናንተማ ተመቻችሁ። ኢትዮጵያ ውስጥ ደግሞ ግንብ ላይ ይደረግልን። ብሮ ጣዕሙ ግን አይቀንስም። እመኑኝ አልጋውን ለመግዛት ወንዶች እቁብ ይገባሉ። ግድ ነው። አንድ ብርና ምላሱ ትከሻው ላይ ብትቆም ራሱ እኩል ናችሁ።
ደሞዜና ፍላጎቴ እንደዚህ ነው የተራራቀው። የልጁን እንትን እንኳን አታክልም። ከፈቀድክለት ሳያነቃንቅ ጆሮክ ውስጥ ይሸናል።